በየትነሽ ሀገሬ በየትነሽ ሀገሬ አቅጣጫሽ ጠፋብኝ የቅድመ አያቶቼ የክብሬ መሰረት የነጻነት አየር የቆምኩብሽ መሬት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰአዲ የሽነቷ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። ለቤቱም አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቱን ተቀላቀሉላችኋለሁኝ። ኢንሻአላህ የዛሬው የግጥሜ ርዕስ በየትነሽ ሀገሬ የተሰኘ ነው ማለት ነው። በየትነሽ ሀገሬ በየትነሽ ሀገሬ አቅጣጫሽ ጠፋብኝ የቅድመ አያቶቼ የክብሬ መሰረት የነጻነት አየር የቆምኩብሽ መሬት። በምስራቅ ስመለከት የጎህ በረከቱን በምዕራብ አያለው የፀሐይ መጥለቁን። አንዱ ወደ ግራ ሌላው ወደ ቀኙ ሁሉም እኔ ልምራሽ እያሉ ሲመኙ። የሰላሙ መሪ አቅጣጫው ታውኮ የወንድም አማችነት ገመዱ ተበጥሶ። በየትነሽ ሀገሬ አቅጣጫሽ ጠፋብኝ የቀድሞው ፍቅርሽ ዛሬ የት ሄደብኝ? የቀድሞው ፍቅርሽ ዛሬ የት ሄደብኝ? ስምሽን ስጠራ የሚሞቀኝ ወኔ ዛሬ በስጋት ነው የምመለከተው እኔ። ዛሬ በስጋት ነው የምመለከተው እኔ። እንባሽን አብሰሽ ሰላምሽን መልሽ እንዴ ጥንቱ ሁኚ በፍቅር አብቢ። አቅጣጫሽ ይብራና ጎዳናሽ ይቃና። አቅጣጫሽ ይብራና ጎዳናሽ ይቃና። በአንድነት እንቁም በይቅርታ ከእንደገና። አላህም ያግዘን ጌታዬ ረበና። አላህም ያግዘን ጌታዬ ረበና። አላህ አንድ ያድርገን ጥበቡ ብዙ ነውና። አላህ አንድ ያድርገን ጥበቡ ብዙ ነውና። እህት ወንድሞቼ፣ አሁን የሀገራችን ሁኔታ ባለው ሁኔታ የሚያመላክት ነው ማለት ነው። በዛ ምክንያት ነው ትንሽ የተወሰነ የጻፍኩት ማለት ነው። ይሄ ስለ ሀገሬ ያው በእኔ እንትን ይገልጻታል ብዬ ስላሰብኩ ነው። ያለችበትን ሁኔታ አላህ ሀገራችንን ሰላም ያደርግልን። ወላሂ አልሐምዱሊላህ ተኝተን ስለመነሳታችን አልሐምዱሊላህ፣ ወጥተን ስለመግባታችን አልሐምዱሊላህ። አላሁ ሱብሃነሁ ወተዓላ አገራችንን ሰላም ያደርግልን ያ ረብ ያ ረብ።